ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ይህ ያልፋል ዩቱብ ሚዲያ ተከታታዮች ሰላማችሁ ይብዛልኝ፣ ባላችሁበት ሰላም ሁኑልኝ። ስለምታበረታቱኝ ላይክ፣ ሰብስክራይብ ስለምታደርጉኝ አመሰግናችኋለሁ። አሁንም አድርጉኝ። አዲስ ጀማሪ ነኝ፣ አበረታቱኝ። ይቺ ቃል እንደሆነ አትቀርም ከኔ አፍ፣ ምክንያቱም እናንተ ካላበረታታችሁኝ ማንም ስለሌለኝ ማለት ነው። ውዶች ዳጣ ክፍል 67 ይዘን ከተፍ ብለናል ማለት ነው ዛሬ በጣም ደስ የሚል ሁኔታ ናቸው ያሉት። ለቤቴ አዲስ ከሆናችሁ ላይክ ሰብስክራይብ አድርጉ፣ ኮሜንት አስቀምጡልኝ፣ በታማኝነት እመልሳለሁ እላችኋለሁ ውዶቼ። እንግዲህ ያያችሁትን ይመስላል። በባለፈው ክፍል ኤቢ ደብዳቤውን እየፈለገች ነበረ ያለቀው የባለፈው ክፍል። ዛሬ ደብዳቤውን ፈልጋ አገኘችው ማለት ነው ውዶቼ፣ አገኘችው። አገር አለቀ፣ አገር ተላለቀ ብለን ነበረ። እንግዲህ እንዳያችሁት ነው። ደብዳቤው ሌላ ሆነ ማለት ነው። እሷ እንደሆነ መቆፈሯን አትተውም፣ ተንጠልጥላ እንደዛ ተሰቃይታ አውርዳ። ደብዳቤው ግን ሌላ ሆነ። ምክንያቱም መጀመሪያም እሱ ልጁ እንደምትፈልገውና እንደምትጎረጉረው የሆነ ነገር ስለሚያውቅ አርቆ ደብቆታል ማለት ነው። እና በጣም በጣም ተበሳጭቶባታል። አንቺ ለሌሎች ሰዎች እንደምትፈልጊ እንደምትያቸው ሁሉ ሌሎች ሰዎችም አንቺን ይጠነቀቁሻል፣ ማትረቢ ነሽ ብሎ በጣም ተበሳጭቶባት ሰደባት ማለት ነው። እሱም በጣም ነው የተናደደባት። እና እንዳያችሁ ነው ደረጀም በጣም እያዘነ ነው። ደረጀ ለማርቲ ሲያወራት ነበረ። ማርቲ ዛሬ ኡስማን ሂደን እዛ ፍጡር ልናፈጥር ሂደን በጣም ተናገረኝ፣ በቀልድ አስመስሉ አላት። ምንድን ነው ደሬ ምንድን ነው አለችው። አይ በጣም እሱ ግን በቀልድ አድርጎ ነው፣ እኔ ግን ተሰማኝ፣ ሰው የሚያወራውን ነው እንጂ እሱ ፈጥሮ አይደለም እና በጣም ተሰምቶኛል አላት። ምንድን ነው ስትለው ምንድን ነው ይዚህን ያህል ምናምን ትለዋለች። ማርቲ እንደሆነ እንደምታዋት ነው ደግነቷ በስቷል፣ ደግነቷ ጨምሯል ማለት ነው። እኔ አላቅም የማርቲ ነገር መጨረሻዋን እያሳምረው ነው ምለው እንጂ እና በእናንተም 2 ሚስት ማግባት ይቻላል እንዴ ብሎ አለኝ አላት። እንደዛ ሲላት በጣም ተሰማት። እሷም አረ አይደለም እንደዛ አይደለም እሱ ለማለት የፈለገው እንደዛ አይደለም፣ የሆነ ልታስተባብልን ፈለገች ግን ይመስለኛል፣ ሳይገባት ቀርቶ ይመስለኛል። እኔ እንጃ ይገባታል ብዬ ነው የማስበው። እና በጣም ተናደደ። እሱም በቃ ተሰምቶታል። ዝም ብሎ ገብቷል ቤቱ ተኛ። ገብተው ተኙ። እንግዲህ ጠዋትም እንዳያችሁት ነው ተነስቶ ማታ እንትን ሲል ኤቪም ከእሱ ጋር ተነጋግራለች፣ ብዙ ነገር ተነጋግራለች ማለት ነው። እንግዲህ ደረጀም ሳሜን ቀጥሮት ብዙ ነገር እያወራው ነው። በጣም ተሰምቶታል። የሚያወራውም ነገር ግራ ገብቶታል። ምን እንደሚያወራ ራሱ አያውቀውም ማለት ነው። በጣም ግራ እየተጋባ ነው እያወራው ያለ እና ጋሽ እኔ ግራ ገባኝ እኮ አባዬ ምን ሆነህ ነው እያለው ነው ማለት ነው። እሱ ምን ሆነህ ነው አባዬ፣ በጣም ነው ግራ የገባው አባዬ ራሱ እያላት ነው ለዳጣ ማለት ነው። ዳጣም እንግዲህ ከባድ ዱብዳ ደርሶባታል ማለት ነው። የእናቷ መሆኗን ስለማታቅ እየነገረቻት ነው ማለት ነው። የማርቲ እየነገረቻት ነው። ይሄን ታረግልኛለች፣ ትንከባከበኛለች፣ ልታወፍሬ ትፈልጋለች እያለቻት ነው ማለት ነው። እሷ እኔ ግርም ትለኛለች ደግሞ። ችኮሎዋ እኮ ነው፣ ችኮሎ በጣም ነው የምትቸኩለው። ያው ትወነው ነው እና በእርግጥ ከዚ እንደዛ እያለቻት ነው። እሷም ደግሞ አይ ጥሩ ነው በቃ አሪፍ ነው ትንከባከበሻ ትላታለች። እንግዲህ ሻይ ላፍላለች፣ በቃ ሻይ ካላፈላውልሽ ሙቼ እገኛለሁ ትላለች። እንግዲህ እንዳያችኋት ናት ዳጣ። እኔ አልፈልግም ተይው ዳጣ ስትላት አፈላልሻለሁ ብላ ያው በግድ አፈላልሻለሁ ስትላት እሷም ዱብዳ ጥያቄ ጠየቀቻት ማለት ነው። እሷም እስኪ ደውይልኝ እስኪ ለሲሳይ አለቻት። ስትላት ደነገጠች። እሷም እሺ እማዬ ስልኬን ላምጣው አለቻትና ሄደች። ከዛ በኋላ ምን እንደምል ግራ ምን ልበል ይሆን አሁን ምን ልበላት ብላ በጣም ግራ ተጋባች እና መጣች። ስልኩን ይዛ ደውይልኝ አለቻት። እሺ ምናምን አለችና ሲሳይ እንኳን ብዬ የመዘገቡት ቁጥር የለኝም አለች። እንኳን ይቅርና አለችና ግራ ገባት። ምን ሰምታ ነው ትየማ የሆነ ነገር የሰማችው ነገር አለችና በቃ እሺ ያንቺን ቢካል እምቢ አለኝ ምናምን አለች። ሌላ ጊዜ እነግርሻለሁ ስትላት እሺ ቁጥሩን ስጭኝ አለቻት። ቁጥሩን ስጪ ስትላት አይ
ቆይ ሌላ ጊዜ አስተዋውቂያችሁ ካስተዋወቅኳችሁ በኋላ እሰጥሻለሁ እማዬ ቁጥሩን አለቻት። እሷም ታዩ በቃ እሺ እንደዛ ይሻላል እሺ በቃ አለቻት። በቃ ቅድም እንትን ያልኩሽን ሻይ እንግዲህ አሳፊ ይልኝ አለቻት። እሺ ላፍላለሽ አለቻት። እና በጣም እንትን ብላ ተነስታ በጣም ተደናግጣ ተነስታ ልጅቷ ሄደች ማለት ነው መኝታ ቤት። እንግዲህ እንዳያችሁ ሳሜን መጥቷል። እንግዲህ ምን ሆነሽ ነው ምናምን እያላት ነው። እሷን በጣም ተሰምቷታል። አይ እኔ በጣም እያሳሰበኝ ነው፣ በእኔ የተነሳ ኑሮ እንዳቸው እንዲፈታ አልፈልግም ትለዋለች። አዎ አባዬም እኮ በጣም አስቧል፣ በጣም ስላሰበ ስለተጨናነቀ በጣም ነው የሚጨናነቅ፣ ኑሮዬ ትዳሬ ማርቲ ይላል እና በጣም ተጨናንቋል አላት። ከዛም እሷም ደግሞ አይ እንደዚህ ከሆነ እኔ እዛው የመንገዱ የድሮ እዛው መንገዱ ይሻለኛል፣ እዛው ቦታ ይሻለኛል፣ ኑሯቸውን የእነሱንም ከምፈታ ትላለች ማለት ነው። የእነሱንም ኑሮ ከምፈታ እዛው መንገድ ላይ ቦታ ይሻለኛል ትላለች። እንግዲህ እሱ እኔን ለማን ጥለሽ ትወጫለሽ ይላታል ማለት ነው። አይ እንግዲህ ቦታ ይሻለኛል እንደዚህ ከሚሆን ሀይምሮ እየተጨናነቀ ነው እያለች ነው እንግዲህ። ከመሀልም እንግዲህ ዘንድሮ አሁንስ ኤቢ ልትሞት ነው፣ እህቷንም እየመከረቻት ነው። ለምን ሞኝ ትሆኛለሽ ሞኝ። እዚህ ጋር ግን እውነቷን ነው። እዚህ ጋር ማለት ነው ውዶቼ የምታዳምጡ ካላችሁ እዚህ ጋር ማለት ነው ያዙልኝ። ፊልም ብቻ ሳይሆን ሞኝ መሆን ነው። እኔ በራሴ በህይወቴ ያሳለፍኩት ነገር ስለሆነ ነው። እኔ በራሴ በህይወቴ ሞኞኝ ለሰዎች ዝቅ ብዬ እኔ አታምኑም ማለት ነው። ጥሪ ቦታ ራሱ ሂጄ ቁጭ ብዬ ራሱ ምግብ አልበላም ነበር። ቁጭ ብዬ ምግብ አልበላም። ሞኝ በቃ ስነሳ ስቀመጥ ስነሳ ሰውነት የቀለለኝ ነኝ። ለካ እሷ እኮ ሞኝ ናት ምናምን ለካ ጉልበቴን ፈልገው የሆነ ነገር ፈልገው ነው እንጂ ሞኝ ናችሁ እከሌ የዋህ ናቸው ከተባላችሁ የዋህ ሁናችሁ አይደለም። እናንተን ሞኝ እያረጓችሁ ነው። እነሱ አውቀው እናንተን መጠቀሚያ እያረጓችሁ ነው። አሁን እኋንም ዛሬ ኤቢ እየመከረቻት ነው። ሞኝ አቱኝ ጎበዝ ሁኝ እያለቻት ነው ማለት ነው። ከዚህ ይሄንን ነገር ነጥብ ያስኩላት ማለት ነው። ግን ኤቢም እውነት አላት፣ የምትከራከርበት እውነት አላት፣ ሁሉም ነገር እውነት አላት። ያው እንጠላታለን እንጂ እሷ እውነትን ይዛ ነው የምትሄደው። በቃ በሃይምሯ እየነገራት ነገር አለ። መጀመሪያም ያባትና ልጅን አስመርምራለች ማለት ነው። በፈዛኛው ክፍል እንዳያችሁት የሰላምን ጸጉር ስላስመረመረችው ነው እንጂ እሷ እውነት አላት። ግን እንዲህ አብዝቶ ደግሞ የሰው ምስጢር ለማወቅ መመራመር ከባድ ነው። ያው በእርግጥ ግን እንዳያችሁት ነው። አሁን ደረጀም እንግዲህ ሊወጣ ነው። መኪና ቁልፍ ረስቶ ተመልሶ ገብቷል። ተመልሶ ሲገባ ሰላምዬ እንዴት ጋሽ እፈልግሃለሁ አለችው ማለት ነው። ለምን ፈልገሽኝ ነው ምናምን ሲላት ፈልጌ ነበር አለችው። ምን ነው በሰላም ነው ወይ ስትላት እንደዚህ ለምንድን ነው እንደዚህ ምሰሪ ለምንድን ነው እንደዚህ ምሰሪ ሲላት አይ ችግር የለውም ጋሽ ችግር የለውም አለችው። ሰራተኛ እየፈለግን ነው አለችው። እሺ አሁን ነው የፈለግሽ ሲላት አይ በኋላ ጋሽ በኋላ እንገናኝ አለችው ማለት ነው። እሺ በቃ የሆነ ስራ ሄዳለሁ ተመልሼ ስመጣ እንገናኛለን አላት ማለት ነው። ከዛ በኋላ እንዳያችሁት ነው ተገናኙ። ለምንድን ነው በሰላም ነው ወይ ሰላምዬ የፈለግሽኝ ለምንድን ነው የፈለግሽኝ ብሎ ሲላት አይ ጋሽ የልጅሽን አባት እናስተዋውቅሽ፣ መጀመሪያ ግን እሱን ስትሸኘው፣ በነገራችን ላይ ስትሸኘው መጀመሪያ ለአንተ ይሄ አይገባህም ነበረ፣ ግን ይሄ በወዲ ያዝኩትም ልጅ አንተ ነው እያለች ነው ያለችው ማለት ነው። ከዛ በኋላ ለአንተ ይሄ አይገባህም ነበረ ምናምን እያለች እየተናገረች ነው ማለት ነው። አሁን መጣ። እሱ ሲመጣ መኝታ ቤቷ ገባ። ምን ነው ሰላምዬ በሰላምሽ ነው ወይ አላት። ቁጭ አሉ፣ ተነጋገሩ፣ አወሩ ማለት ነው። ለምንድን ነው የፈለግሽ ሲላት እንዳልኳችሁ በድጋሚ አይ ጋሽ የልጅሽን አባት አምጪ ብላችሁኝ ነበር አለችው። እሺ ሰላምዬ ልትነግሪን ነው ታዲያ አላት። አው የልጅን አባት ልነግራችሁ ነው ንገሪና እያለ አለቀ፣ ተቋረጠ ማለት ነው ፊልሙ። በሚቀጥለው ዙር እንገናኛለን። ነገ ዳጣ ክፍል 28 አልኩት 68 ይዘን እንመጣለን ውዶቼ። ላይክ ሰብስክራይብ አድርጉን፣ አበረታቱን። አይታወቅም እኛም ነገ የራሳችን ፊልም የራሳችንን የሰዎችን መተረክ ትተን የሰዎችን እንትን ማለት ትተን የራሳችንን ነገር ይዘን ልንቀርብ እንችላለን። በሰው ቤት ነን ያለን ቪዲዮ መስራት አለመቸም ብሎ ተጨናንቀን ያለን እና የፊልም ፍላጎት የዩቱበር የመሆን ፍላጎታችን አለን፣ ግን አለመቸም ብሎ ነው። ስለዚህ ውዶቼ
ሰብስክራይብ፣ ላይክ፣ ኮሜንት አድርጉኝ ውዶች። አመሰግናችኋለሁ። ስለምታበረታቱኝም እወዳችኋለሁ። ኮሜንትም እየጻፋችሁልኝ ነው። አመሰግናችኋለሁ። በሚቀጥለው ክፍል እንገናኛለን። አገራችንን ኢትዮጵያን ሰላም ያርግልን። ሰላማችን ይብዛ በያለንበት ሁሉ